ጾም የንስሐ ጾም ናት ክርስቲያኖች። በነነዌ ከንጉሱ እስከ ተራው ሰው ከሰው እስከ እንስሳ ተስተካክለው ንስሐ ቢገቡ እግዚአብሔር ቸር አምላክ ስለሆነ ምህረቱን በቅጽበት ነው የመለሰላቸው። እውነት የአዲስ አበባን ብዙ አጥቢያዎች በዚህች 3 ቀን ልዩ ጉባኤ መዘጋጀቱ እንዲህ መልካም ነው። እኛም ደግሞ ብናስተውል በማስተዋል ብንጾማት ራሳችንን ብንመረምር እንደ ሀገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ እንደ አንድ ሀገረ ስብከት እንደ አንድ አጥቢያ ከዚያ እየወረድን ደግሞ እንደ አንድ ቤተሰብ እያንዳንዳችን ደግሞ እንደ አንድ አማኝ እንደ አንድ ካህን እንደ አንድ አገልጋይ ራሳችንን ብናይ በእውነትና ብንመረምረው በዚህ መንገድ ለኃላፊው ከተጻፈለት ከሎዶቅያ ቤተክርስቲያን ኃላፊ ወይም አለቃ ወይም ሊቀ ጳጳስ ብዙ የምንማረው ነገር አለ። ክርስቲያኖች ስለ ራሳችን ያለን ሐሳብ በጣም የተሳሳተ ነው። ደጋግሜ ያነሳለሁ። እኔ በእውነቱ የኢትዮጵያ ቤተክርስቲያን የዚህ ዘመን ምዕመናን ታሪካችንን ራሱ በአግባቡ አንጠቀምበትም። ታሪካችንን ብንማርበት አሁንም ቀጥ አድርጎ የሚበራን መብራት ይሆነናል። የቅዱስ ላሊበላ ታሪክ ብንማርበት ላሊበላ ህንፃውን ይዘን እኛ ኮራት ነው የሚያስቸግረን። ግን ቅዱስ ላሊበላ እነዚያን ለመስራት የበቃበትን ትህትናውን ብናየው፣ መንፈሳዊነቱን ብናየው፣ ራሱን ዝቅ ማድረጉን ብናየው ላሊበላን ወደዚያ ጥበብ የመራ አምላክ እኛንም ይመራን ነበር። እኛ የላሊበላን መንፈስ አንከተለውም። በላሊበላ ህንፃ ትዕቢት ግን ተጠምደን ተይዘናል። በእውነቱ የአክሱም አባቶቻችንን ታሪክና መንፈስ አንከተለውም። በአክሱም ታሪክ ትዕቢት ግን ከሰማያ ሰማያት ወርደን እንፈጠፈጣለን። በጎንደር በጣና ገዳማት በቁልቢ በግሸን ሁሉንም ቦታዎች ማንሳት ይቻላል። በዚህ በጻድቃኔ በደብረ ሊባኖስ በአሳቦት በምድረ ከብድ በዝቋላ እስከ ታችኛው እስከ ባሌ እስከ ነብርብር እስከ አርባ ምንጭ እስከ ነበሩ ጥንታዊ ገዳማት ታሪኮቻችን የጠፉት ጠፍተዋል ያሉት ብቻ የነሱ መንፈስ ብንመረምረው ታሪካቸው ከኩራት ለይተን ብናጠናውና በእነርሱ መንፈስ ብንጓዝ እውነት የነሱ ልጆች እንባል ነበር። እኛ በስጋ ልደት የነሱ ልጆች ነን እንጂ በመንፈስ ጠላቶቻቸው ነን። እንደ ፈሪሳውያን ጌታ በወንጌል እንደዛ ነው ያላቸው። የአባቶቻችን በእውነት በአባቶቻችን ዘመን ኖረን ቢሆን ኖሮ እነዚህ ነቢያትን ሲገድሉ ባልተባበርናቸው ነበር ሚሉትን አንስቶ በእውነትም የነዚያ የገዳዮች ልጆች መሆናችሁን ትመሰክራላችሁ አላቸው። እኛ ጠላቶቻቸው ነን፣ ለአባቶቻችን ጠላቶቻቸው፣ ታሪካቸውን በስራ የማናስቀጥል፣ መንፈሳቸውን የማንወድ፣ ትህትናቸውን የማንወድ፣ ትጋታቸውን የማንወድ፣ መንፈሳዊነታቸውን የማንወድ፣ ጥበባቸውን የማንወድ፣ የሰሩትና መሬት ላይ ያለውን ቅርስ እያነሳን የምንታበይ፣ የምንጠላላ፣ የምንፎካከር እዛ የተወለድንበት አካባቢ አንዱማ ሲኖር እጅግ ትልቅ በሽተኞች ነን። የጸና በሽታ ነው ያለው። እግዚአብሔር ከእንዲህ ያለው በሽታ በቸርነቱ ይፈውሰን። የእውነት ነው የምናገረው። በዚህ ዘመን እንዳለን አብዛኛዎቹ የኢትዮጵያ ክርስቲያኖች ከባድ ችግር ውስጥ ያለ የለም። ይመስለናል ባለጸጎች ይሆን፣ ይመስለናል መንፈሳዊዎች ይሆን፣ ይመስለናል ጥሩ አምልኮ ላይ ያለን በሃይማኖታችን ትክክል ይሆን። ሃይማኖታችን ራሱ ትክክል ነው። እኛ አምላኪዎቹ አማኞቹ ተከታዮቹ ግን አይደለንም። እኛ ባለጸጎች እንደሆን ይሰማናል፣ ግን ድሆች ነን፣ የተራቆትን ነን፣ ምስኪኖች ነን፣ የማናስተውል ነን ክርስቲያኖች። የእግዚአብሔር ቃል የሚነግረን ይህንን ነው። እና ምንድነው ይሄ በራድ ወይም ትኩስ አለመሆን የሚለውን ሊቃውንት ሲተረጉሙ አንድ 3 ትርጓሜ ሰጥተውታል አባቶቻችን። አንደኛ በራድ ወይም ትኩስ እንዳይደለህ አውቃለሁ ሲል ለማንኛውም አማኞቻችን የሚተረጎመው የመጀመሪያ እምነታችንን የተመለከተ ነው። እምነታችን አሁን እንዳጠቃላይ ሲታይ በወልድ ዋሕድ በክርስቶስ አምላክነት ማመናችን ትክክል ነው። በቅዱሳን ምልጃ በጸጋ መንፈስ ቅዱስ በብዙ ነገር እንዳጠቃላይ እምነታችን ከላይ ሲታይ አለን ኦርቶዶክስንን። ከውስጥ ግን በሕይወታችን ስንመረመር በምንጸለየው ጸሎት፣ በምንጾመው ጾም፣ የእግዚአብሔርን ቃል በመስማት እግዚአብሔር ከኛ ጋር ስለሚያደርገው መግቦት፣ ጥበቃ፣ ድነት ግን ባዶዎች ነን እና ከላይ የሆነ እምነት የሚመስላለን፣ ከውስጥ ስንበረበር ደግሞ የለንም። ወይ ጨርሰን አልካድንም ወይ ጨርሰን አላመንም። መካከል ላይ ልብ ያለ
የሚያስጠላ ሁኔታ ላይ ነው ያለን። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው የምንመስለው። ደቀቅ እምነታችን የገባን የተረዳን እንመስላለን። ምንጠቅሰው ጥቅስ፣ ምንጠቅሰው መጽሐፍ፣ ምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለንም። በእውነቱ ከላይ እንደምንናገረው አይደለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምዕመናኑም እንደሚናገረው እንደሚለጥፈው ስዕል እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡ ነው ሊገኝ እንደሚጠበቅበት ያለ እምነት የለም። ክርስቲያኖች ልብ ያለን ማዕከላዊ ነን። ጨርሶ ያላመነ እኮ አንድ ይሻላል። ወይ ደግሞ ጠበቅ አድርገን ይዘን ራሳችንን መርምረን የገቢር እምነት ማለት ምን ማለት ነው? ቢያንስ የሚያስደርግ ማለት ምን ማለት ነው? እንደ መቶ አለቃው ቃል ብቻ ተናገር ብላቴናይም ይፈወሳል ብሎ አምኖ የሚያስደርግ እንደዚያች ከነናዊት ሴት ከውሾቹ እንዳንዱ ቁጠረኝ፣ ውሾች ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ ብላ የሚያስደርግ እምነት፣ እንዲህ ያለስ እምነት እያለ ጌታ ያደነቃቸው። የሚያደርግ አለ ገባሪ ማለት የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ሂድ ቢትሉት ምን ይሆናል? ግድ የለም ተአምራት ማድረጉ ይቀርብን። ቢያንስ ለምነን ማግኘት የምንችል ለምንድን ነው የማናገኘው ይላል የእግዚአብሔር ቃል። ለምሳሌ ወንጌሉ ላይ ይላል ማርቆስ ወንጌል ምዕራፍ 14 ላይ በጸለያችሁና በለመናችሁ ጊዜ የለመናችሁትንና የጸለያችሁትን እንደተቀበላችሁት አድርጋችሁ ቁጠሩ እመኑ ይላል። ያን ጊዜም ይደረግላችኋል ይላል። ለምንድን ነው የማይደረግ ካል እየለመንም ይደረጋል ብለን አናምንም። እምነታችን መካከለኛ ጠይም ነው፣ ልብ ያለ ነው። ክደትም አይደለም እምነትም አይደለም። ክርስቲያኖች እና እኛ ለዚህ እኮ ነው ጌታ ልተፋህ ነው። ምክንያቱም ልብ ያለ ይተፋል፣ ያስታውካላ፣ ገብቶ አይስማማም፣ ጤና አይሰጥም። አንዱን ብትሆን ይሻለኝ ነበር፣ ትኩስ ወይም በራድ በሆንክስ መልካም ነበረ አለ። አይደለንም እኛ ወይ ከሃዲም አይደለንም አማኝም አይደለንም። በእውነቱ አስቸጋሪ ነገር ላይ ነው ያለ ነው ክርስቲያኖች። ይሄም ብቻ አይደለም። በእውነቱ እንደው እምነታችንን አሁን ስናየው ሁለት ጥቅሶችን ማንበብ እፈልጋለሁ። ቅዱስ ጳውሎስ ለቲቶ በላካት መልእክት ላይ ምዕራፍ 1 ቁጥር 16 እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። እኛን የሚመለከት ነው። እግዚአብሔርን እንደሚያውቁ በግልጥ ይናገራሉ። ዳሩ ግን አለ የሚያጸይፉና የማይታዘዙ ለበጎ ስራ ሁሉ የማይበቁ ስለሆነ በስራቸው ይክዱታል አለ። ይሄ እኛን ይመለከታል አይመለከትም? እንደምናውቅ እንናገራለን። እምነታችን ትክክል እንደሆነ፣ ተዋህዶ ንጽሕት እንደሆነች፣ የአባቶቻችን ግር ታምራት እንናገራለን በእውነቱ እና እንደምናውቅ እንናገራለን። ግን ደግሞ በብዙ ነገራችን የምናጸይፍ ነን። የእግዚአብሔር ቃል የሚወቅሰን እንደዛ ብሎ ነው እና በምን ያለ ከእውቀት ሲታዩ፣ ከንግግራቸው ሲታዩ፣ ከምስክርነታቸው ሲታዩ እግዚአብሔር እንደሚያውቁ በስራቸው ግን ይክዱታል። እኛ እንደዚህ ያለ ወይ በስራችንም ጨርሰን እንመን ወይም ደግሞ በእውቀቱም ጨርሶ መካድ ይሻላል እኮ። አሁን መካድ ጥሩ ነው ለማለት አይደለም የሚናገረው። እግዚአብሔር ግን ከሁለቱ አንዱ መካከል ላይ ነው ያላችሁ ይለናል። ይሄ በአብዛኛው እኛን የሚመለከት ይመስላል። እንደምታውቁት ቅዱስ ጳውሎስ ሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 5 ላይ ቁጥር 1 ጀምሮ ይሄ በመጨረሻው ዘመን ስላሉ ሰዎች ሲናገር ትዕቢተኞች እንዲህ የሚያደርጉ፣ በትዕቢት የተነፉ እንደሚያደርጉ እያለ ገንዘብን የሚወዱ ያለ ይዘረዝርና መጨረሻ ላይ ሲያጠቃልለው የአምልኮ መልክ አላቸው፣ ኃይሉን ግን ምን አድርገዋል አለ ክደዋል። ከነዚህ ደግሞ ራቅ ብሎ ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ አሁን እኛ ያለን ክህደት የተግባር ክህደት ነው። ክርስቲያኖች በተግባር ብዙ ድካም ነው ያለብን። በእውነተኛ ህይወት ክህደት ይገኝብናል። ከላይ ሲታይ ደግሞ እምነትም አለን እና በጣም አስቸጋሪዎች ነን። ልይዝህ አልችልም የሚለው ለዛ ነው። በዚህ በራእየ ዮሐንስ ላይ
መካከል ላይ ያለን ስለሆን አስቸጋሪ ሆነን ተገኝተናል ማለት ነው። ሁለተኛ ደግሞ በእውነቱ ይሄ ለብታ የሚባለው ስንጠመቅ በይልቁንም ደግሞ በሜሮን ስንታተም ሀብተ መንፈስ ቅዱስ ያድርብናል አያድርብንም? ያድርብናል። ጸጋ መንፈስ ቅዱስ ያድርብናል እና ጌታ ያቺ ሀብተ መንፈስ ቅዱስ ሙቀተ መንፈስ ቅዱስ ሆና ሙቀት እየሰጠችን በሃይማኖትም በምግባርም ኃይል ያለው ሙቀት ያለን ቅንዓት ያለን ለጽድቅ ለቅድስና ለእውነት ለንስሐ ቅንዓት ያለን ለአምልኮቱ ቅንዓት ያለን ሆነን ያቺ የመንፈስ ቅዱስ ሙቀት እስከ ዕለተ ምጽአት ከኛ ጋር እንድትኖር ይፈልጋል። እንዲያውም እሱ ራሱ መድኃኔዓለም ክርስቶስ ሉቃስ 12:49 ላይ ስለዚህች እሳት ሲናገር በምድር ላይ እሳት ልጥል መጣሁ አለ ይላል። ምን ልጥል መጣሁ? እሳት ልጥል መጣሁ ይልና አሁንም የነደደ ከሆነ ይላል ቃሉ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ አለ ይላል። ምክንያቱም ያቺ እሳት በሐዋርያት አድራ ስትቀጣጠል ስትነድ ያያታል። እኛ ግን ያቺ ሙቀት የለችም። ያቺ የምትቀጣጠል ለምሳሌ አንድ ሰው በንዴት በእልህ ተበሳጭቶ ተቆጥቶ የሚያደርገው የሙቀተ መንፈስ ቅዱስ አይባልም። ክርስቲያኖች ሙቀተ መንፈስ ቅዱስ በነገራችን ላይ ይቺ በውስጥ የምትነድ እሳት መጀመሪያ የምታቃጥለው በእኛ ውስጥ ያለ የኃጢአት ፍላጎት ነው። ማን ነው የምታቃጥለው አልኳቸው? በእኛ ውስጥ ያለ በራሳችን በነፍሳችን ውስጥ ያለ የዝሙትን፣ የጠላቻን፣ የኃጢአትን፣ የክህደትን ታቃጥለዋለች እና ያነጻዋል። ውስጡ እየነጻ እየበራ ይሄዳል አንድ ሰው። አሁን በእኛ ግን በትርጓሜ እንደምትሰሙት እሳት በአመድ እንደሚዳፈን ያችን እሳት አጥፍተናታል። እንዲያውም ቅዱስ ጳውሎስ ይህን በተመለከተ አንድ ሁለት ጥቅሶችን ከተናገረው ልጥቀስ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይላል። ምንን አታጥፉ? በጥምቀት ያገኛችሁትን መንፈስ በሜሮት የታተማችሁበትን ያን የንጽህና መንፈስ፣ ያን የቅድስና መንፈስ፣ ያን እውነትን የመለየት መንፈስ፣ ያን ከእግዚአብሔር ጋር የመኖርን መንፈስ፣ ያን የእግዚአብሔርን ቃል የመውደድ መንፈስ፣ ያን የንስሐን መንፈስ፣ የመታዘዙ መንፈስ አታጥፉ ይለናል። እኛ ውስጥ ግን ጠፍቷል። አሁን ያለው መንፈስ የምን መንፈስ እንደሆነ እናውቀዋለን። የጥላቻ መንፈስ ገኗል፣ እናውቀዋለን። አይደለም እንዴ? የሐሜቱ፣ የልዩነቱ፣ የዘረኝነቱ ይህን መንፈስ ቅዱስ ተመልከቱ። ያን እሳት ተብሎ የተነገረ የተዳፈነ እሳት ምግብን እንደማያበስለው ጣዕም እንደማያበስለው በእኛም ተለይቶን አልሄደም እንጂ ጨርሰን ስላልካር ነው ተዳፍኗል። ልብ ብለናል፣ ማዕከላዊ ሆነ በጎ ምግባር የለንም። ለምሳሌ ሮሜ 12:11 ላይ ቅዱስ ጳውሎስ በመንፈስ የምትቃጠሉ ሁኑ ይላል። በምን የምትቃጠሉ ሁኑ? በስጋዊ ቅናት አይደለም፣ በስጋዊ ቅናት አይደለም፣ በመበለጥ ስሜት አይደለም፣ በመንፈስ የሚቃጠል ሰው ቤተክርስቲያን ስለሚጎዳ ሰው እንኳን ሲያስብ ስላለመዳኑ ነው የሚያስበው፣ በጥላቻ ያስበው። ነገራችን እኛ የጥላቻ ስሜት አለን አይደለም፣ ውጭ ስላለ ውስጥ ስላሉት እንኳን ስለ አባቶችም ይሁን ስለ ክርስቲያኖችም ቢሆን ድካም ስለተገኘበት ኃጢአት ስለተገኘበት ያለን መንፈስ የንቀት፣ የጥላቻ፣ የሐሜት የኔ መንፈስ። በመንፈስ መቃጠል ግን ሌላ ነው። ክርስቲያኖች በመንፈስ የሚቃጠል ሰው ስለሌላው መዳን ነው የሚጨነቀው፣ ስለራሱ ኃጢአት ነው የሚያስበው። እግዚአብሔር በእንዲህ ያለው መንፈስ እንድንጎበኝ እንድንቃጠልን በቸርነቱ ይርዳን። አሁን ይሄ ሙቀተ መንፈስ ቅዱስ ከኛ ተለይቷል። ክርስቲያኖች ይሄ ለመንጻት በመንፈስ ቅዱስ የሚቃጠል ሰው ድካሙ ነው የሚታየው። የራሱ ድካም፣ የራሱ ኃጢአት፣ የራሱ አለማወቅ ስለሚታየው መቼ እነጻ ይሆን? ማእዜሬ ገጾ ለአምላኬ ነው ያለው ዳዊት። መቼ ነው የአምላኬን ፊቱን የማየው? መቼ ነው እኔ የጨለማ መጋረጃ ከኔ የሚወገድልኝ? መቼ ነው መንፈስ ቅዱስ የሚቀርበኝ እያለ ይቃጠላል። መቼ ነው የምቆርበው? መቼ ነው የቅዱሳት መጻሕፍትን የምረዳው? መቼ ነው ያለ ድካም የማገለግለው? መቼ ነው ለአምላኬ ደስ የማሰኘው እያለ ይቃጠላል። ጉድለቱ ይታየዋል። በእንዲህ ያለ መንፈስ እንድንቃጠል አምላካችን እግዚአብሔር ይርዳን። ክርስቲያኖች እኛ የድካም መንፈስ ነው የተጫነን። በእውነቱ የድካም መንፈስ፣
ሌሎቹን ዝቅ አድርጎ የማየት መንፈስ፣ እኛ የተሻለ እንደሆነ የሚሰማም ስሜት ደጋግሜ የዚህ አውደ ምሕረትም ላይ ተናግሬዋለሁ። በማንኛውም ጊዜ በማንኛውም ህይወት ውስጥ ያለ ሰው ራሱ ልቡናው ለራሱ ከሆነ ሰው እሱ እንደሚሻል የሚነግረው ሰው ካለ ያ ሰው ፈጽሞ የወደቀ ሰው። በማንኛውም ጊዜ በገዳም ቢገባ ቢመንን እንደ አባ ዳንኤል የዱር ቅጠል ቢበላ እኔ እሻላለሁ የምትል መንፈስ ካለች የመጨረሻ የውድቀት መንፈስ ነው። ክርስትና ከማንኛውም ሰው አንሳለሁ የሚል መንፈስ ነው። ደጋግሜ ማስታወስ ፈልጋለሁ። አባ መቃርስ እንዲሁ አንድ ተጋዳይ መነኩሴ መጣና ለራሱ እንዲሁ የተሻለ መንፈሳዊ ህይወት ላይ እንዳለ ተሰምቶታል። ግን ደግሞ ድንገት የቀረኝ ካለ ብሎ መጥቶ ጠየቀው። እንዲሁ እንዴት ሆኜ ልኑር? ምን ባደርግ የተሻለ እግዚአብሔር እንድሳሰኘዋለሁ? አባቴ ወይ ምክርህን ስጠኝ አለው። በመክርህ ትሰማለህ ወይ አለው። በመንፈስ ቅዱስ የከበረ ስለሆነ መንፈሱ ይታየዋል። እንዲህ የሚል ሰው እንዲሁ ምን ቀረኝ አይነት ነው። እንዲሁ ጥሩ እኮ ነኝ፣ እንዲሁ ምን ይሆን የቀረኝ አይነት ስሜት በውስጡ አለ። ይሄ ትዕቢት ነው፣ አባቶች ያውቁታል። እንዴ ልሰማህ አይደለም ወይ የመጣሁት አለው። እና ይህን ሲለው እንግዲያውስ ከማንም ሰው በምድር ላይ ካለ ከየትኛውም ከምታውቀውም ኃጢአተኛ ቢሆን እንደምታንስ ውስጥህን አሳምነው ያን ጊዜ ትድናለህ አለው ይላል። ይህን ሲለው እውነትም በትዕቢት መንፈስ የመጣ ስለነበረ እንዲህ አለው፣ ጥሩ አባቴ ግን ባንስ እንዴት ከነፍሰ ገዳይ አንሳለሁ አለው ይላል መልሶ። አያችሁ ያቺ ናት የትዕቢት መንፈስ። እንዴት መለሰለት? አየው እዚህ ቲቶ ላይ ቅዱስ ጳውሎስ የገለጸው ቃል አለ፣ ለንጹሖች ሁሉ ንጹሕ ነው ይላል። አይደለም ይላል አይልም? ለንጹሕ ንጹሕ ብትሆን ኖሮ ዓይንህ እያየ እንኳን ሲገድል ብታየው ኖሮ ይሄ ሰው አንድ ሰው ገደለ፣ እኔ ግን ራሴን ደግሜ በመግደል ከእርሱ በልጣለሁ ትል ነበረ። አንተ ንጹሕ ስላልሆንክ ግን እሱ ካንተ የሚከፋ መስሎ ታየ። ስለዚህ ሂድና ንስሐ ግባ አለው ይላል። እያዘነ ተመለሰ። አያችሁ መንፈሳዊ ሕይወት ማለት በመንፈስ ድሆች የሆኑ ምን ይሆናሉ ነው የተባለ? ብፁዓን ናቸው ነው አይደለም የተባለ? ሰው በመንፈስ ቅዱስ ካለ ውስጡን የሚሰማው ባዶነት ነው፣ ኃጢአተኝነት፣ ደካማነት፣ ወራዳነት። ባለጸግነት ከተሰማው እንደዚህ ሎዶቅያ ቤተክርስቲያን እኔ እኮ ጸልያለሁ በየቀኑ ማንም አያውቅም። ሌሊት 9 ሰዓት እስከ 11 ሰዓት መጸለያትን እኮ ማንም አያውቅም። በዚህ ሰዓት መሰግዳትን ማንም አያውቅም። እንዲህ አድርጌ መጸውታትን እኮ ማንም አያውቅም። ይህችማ ስንቄ ናት እያለ ለራሱ ድልብ እንዳዘጋጀ እግዚአብሔርን ደስ የሚያሰኝ መንፈሳዊ ሀብት እያከማቸ እንደሆነ ለውስጡ የሚሰማው ሰው ድሃ ነህ ይለዋል የእግዚአብሔር ቃል። አንተ ባለጸጋ ነህ ትላለህ፣ ግን ድሃ ነህ፣ ምስኪን፣ ምንም ራቆትህን ነህ። ከእንደዚህ ያለ ባለጸጎች እንደሆን መንፈሳውያን እንደሆን እየተሰማን ባዶ ከሚያደርግ ድህነት እግዚአብሔር ያውጣን። ክርስቲያኖች ክርስትና በጣም የፍጹም ድህነት ሃይማኖት ነው። በመንፈስ ድሃ የመሆን በእውነት ድሃ የመሆን በእውነት ማለት ምንም የለኝም ደግሞ የለን። እኛ እኮ ደግሞ የምናሳዝነው ሳይኖረን እኮ ነው። ሳይኖረን እንዳለን የምናስብ ብንጾም ብንጸልይ ያለ ማዕከላዊ እንዳይቀር ሐሜታ ያልቆመለት ምጽዋት ያልተከተለው ርህራሄ የሌለው ትችት ያለቀቀው ከፍ ዝቅ ያለቀቀው አንዱን በዚህ ሰዓት እንዴት ይበላል እያለ ይተቻል። በሽተኛ ሆኖ እንደሆነ አናውቅ። ለምን ምን እናውቃለን? ሰዎች ቢበሉ ምን አገባን? የራሳችን ንጹም ክርስቲያኖች ብዙ ጉድለት ነው ያለው። ጾማችን ብዙ ጉድለት አለው። ጾማችን ብቻ አይደለም ጸሎታችን ብዙ ድካም አለው። ክርስቲያኖች ይህንን እውር ነው የሚለውና እግዚአብሔር ቃል የሚነገረው በመንፈስ አይደለም እኛ ያለ ነው። በእውነቱ የምንቃጠልም ከሆነ በቅናት መንፈስ በዚህ በስጋዊ መንፈስ ነው የምንቃጠለው። እግዚአብሔር ከዚህ ነፃ ያውጣል። ሶስተኛ ይህን ልብ ብለሃል የሚለውን ሲተረጉ በራድ ወይም ትኩስ አይደለም የሚለውን ለመነኮሳት ይሰጣሉ። መነኮሳትን ከላይ ከጵጵስና ጀምሮ በየትኛውም ደረጃ ያለ መነኩሴ ልብ ብለሃል የሚለውን እንዲያውም አንድ አባት ለመነኮሳት አብዝቶ አጽንቶ ሲተረጉም ምን ይላል? አንዳንድ መነኮሳት ይላል ከዚህ ዓለም ሆነው ሴቶቹ ባል ወንዶቹ ሚስት አግብተው ወጥተው ወርደው ሰርተው ልጅ ቢያሳድጉ መልካም ነበረ፣ እንዲህ እንዳይባሉ መንኩሰናል ይላሉ።
መነኩሴ ደግሞ በገዳም ገብቶ በመንፈስ ቅዱስ ተቃይቶ የሚቃጠል ሞቅ ያለ ነው። ወይ በዓለም እንዳለ በትዳር እንዳለ አልቀዘቀዙ፣ ወይ በገዳም መንፈስ ቅዱስ አድሮበት ለሌሎቹ ለዓለም እየማለደ ገዳም ገብቶ መመንኮስ ማለት ስለ ራሱ ድነት ብቻ ሳይሆን ስለ ዓለም ሁሉ ሌት ተቀን መማለድ ማለት። ወይ እንደዚያ ሙቀተ መንፈስ ቅዱስ አድሮበት ስለ ራሱ ድነት ብቻ ሳይሆን ስለ ዓለምና ስለ ሰው ልጆች ድነት አይለምን። ወይ እንደነዚህ አልሞቀ፣ ወይ በትዳር እንዳሉት አልቀዘቀዘ፣ ማዕከል ላይ ሆኖ ለብ አለ። መንኩሻለሁ ይላል ግን ሀብት ይሰበስባል። መንኩሻለሁ ይላል ግን ፍቅረ ዓለም አልወጣለትም። መንኩሻለሁ ይላል እንኳን ስለ ዓለም ድነት ሊለምን ከመካከሉ ያሉትን አንዱን መነኩሴ በሆነ ነገር ይጠላዋል፣ አንዱን ካህን በሌላ ነገር ይጠላል። ስለ ዓለም ስላልተጠመቁት ድህነት ሊለምን መንኩሶ የዓለም ስሙን ለውጦ፣ አሁን ግን ዘመዶቼ በዚህ አካባቢ ናቸው፣ እዚህ አካባቢ ያለው እንዲደረግልኝ ልተፋህ ነው አለው ይላል። እንደዚህ ከመሆን አምላካችን እግዚአብሔር በቸርነቱ ይጠብቀን። አንዱን መሆን ይሻላል። ወይ አግብቶ እንደ ዓለም መሆን ወይም ደግሞ በግብር መንኩሶ ስለ ዓለም ሁሉ ድህነት መለመን። ለብ ብለሃል የሚለው ይህንን ነው ይላሉ። እኛም በዚህ ዓለም ያለን ሰዎችም ከዚህ ነፃ አይደለም። ወይ እንደ ክርስቲያን መሆን አሁን እኮ ወይ እንደ ክርስቲያን አይደለም ወይ እንደ አህዛብም አይደለም እኮ ደግሞ ከመካከል ላይ ያለን። ከዚህ የተነሳ ነው ልተፋህ ነው የሚለው ቃል ለሁላችን የሚነገረው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በእውነቱ የእግዚአብሔር ቃል በዚህ በሎዶቅያ ያለው የቤተክርስቲያን አለቃ ይህን ከተናገረ በኋላ 3 መድኃኒት ያዝለታል። ንባቡን ሰምታችሁት እንደሆነ ደግሜ ያስታውሳቸዋለሁ። ባለጠጋ ሀብታም ነኝና ባለጠጋኝ ሁኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንክ ጎስቋላም መስኪንም ድሃም እውርም የተራቆትክም መሆኑን ስለማታውቅ ይላል። የብዙዎቻችን ችግር ምን ያህል ደካሞች እንደሆን አናውቅም። ምን ያህል እውሮች እንደሆን፣ ምን ያህል በጽኑ ችግር ውስጥ እንዳለን አናውቅም። እግዚአብሔር በቸርነቱ ይግለጽልን። ለምሳሌ አንዳንድ ሰዎች አንዳንድ ጊዜ እንዲህ ያህል ጥያቄ ይጠይቁናል። እኔንም ተጠይቄ አውቃለሁ። መንፈሳዊ ሕይወቴ ትክክል መሆኑን በምን አውቃለሁ? እንደዚህ አይነት ጥያቄ በህሊናችሁ ይመጣል። ጸሎቴ፣ ጾሜ፣ አካሄዴ፣ ነገሬ ሁሉ ትክክል መሆኑን በምን አውቃለሁ? በመጽሐፍ የተጻፈው ስለ ኦርቶዶክስ ትክክል ነው፣ ያንን አይደለም የምንጠራጠረው። ይህን የራሴ ተግባር ግን ተግባራዊ ሕይወቴ ትክክል መሆኑን አለመሆኑን በምን አውቃለሁ ይላሉ። አንድ ሰው ሕይወቱ ወደ ትክክለኛው መስመር እየገባ መሆኑን የሚያውቀው የሰው ኃጢአት ከአይምሮው እየጠፋ የራሱ ኃጢአት እየጎላ 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 ከታየው በትክክለኛው መስመር ውስጥ ያለ ሰው ማለት ያ ሰው። እየሰማችሁ ነው አይደለም? ስለ ሌሎች ሰዎች ድክመት፣ ስለ ሌሎች ሰዎች ኃጢአት፣ ስለ ሌሎች ሰዎች ድካም አእምሯችን የሚያስብ ከሆነ እና አሁን ለቤተክርስቲያን እንቆረቆራለን የምንለው አብዛኛው ሰዎች ቤተክርስቲያን የምትጎዳ የሚመስለን በሌሎች ሰዎች ኃጢአትና ስህተት ነው። ልክ ነው፣ ያ ሊጎዳ ይችላል። ቤተክርስቲያን ጎዳት ማለት ግን እንዳለች የቅድስናዋን ይጎዳታል ማለት አይደለም። ያ ሰው ራሱን ነው የሚጎዳው። በነገራችን ላይ ቤተክርስቲያንማ የክርስቶስ አካል ሆናት። ቤተክርስቲያን የምትባለው ህብረት ውስጥ ያሉ ተጎጂዎች አይደሉም። ውጭ ያለን ሰዎች ግን ተጎጂዎች ነን። የአጥቢያው አባል ነን፣ ቅዳሴው እንገናኛለን፣ እንደዚህ ጉባኤው ላይ እንገኛለን፣ ግን ከመንፈስ ቅዱስ ህብረት ውስጥ ላንገኝ እንችላለን እና ጉዳቱ የኛ ነው። ስለዚህ አንድ ሰው ሌሎች ሰዎች እያጠፉ እየጎዷት ነው ብሎ መጨነቁን ማቆም አለበት አንድ ክርስቲያን። ይህ ማለት በአጥቢያው ላይ መቆርቆር አይኖረው፣ ሐሳብ አይኖረው እንደዚህ ማለት አይደለም። ክርስቲያኖች ግን የመጀመሪያ የኛ መንፈሳዊ ህይወት ሳይስተካከል እኛ ወደ እግዚአብሔር ለመገናኘት ጥረት ሳናደርግ የመንፈስ ቅዱስን እርዳታ ቢያንስ ይገርማቸዋል። አንድ አባት ምን ይላል? ቢያንስ ኃጢአት ማቆም ቢያቅተን ሙሉ ኃጢአተኞች መሆናችን ከልባችን የምናምን ከሆነ የእግዚአብሔር እርዳታ አይለየንም ይላል። ሙሉ የምንታመን ከሆነ ማንኝ ሌላውን አዋርድ ዘንድ እልቅ ዘንድ እተች ዘንድ የነገሌ ድርጊት የበለጠ ጎጂ ነው እል ዘንድ እኔ ማንኝ እያለ የራሱን ኃጢአት ስለሌላው ሲነገረው እኔ በሱ ቦታ ቢሆን ከሱ ከፋ ይሆናል እያለ ንስሐ የሚገባ ሰው የእግዚአብሔርን ጸጋ ያገኛታል። አብዛኛዎቻችን ግን ኧረ በስመ አብ እንዲያው በሆንስ እንደዚህ አላደርግም የሚል የትዕቢት መንፈስ አለብን ብዙዎቻችን። የምናደርገው አይመስልንም በእውነቱ። እግዚአብሔር ከእንደዚህ ያለ መንፈስ ነፃ ያውጣል። ስለዚህ የእግዚአብሔር ቃል አታውቅም ራስህን ካለ በኋላ እንግዲህ
በነጥብ መሄድ እንችላለን። በነገራችን ላይ አንደኛ ለብ ብለሃል ነው ማዕከላዊ ነጥባችን አይደለም እንዴ? ሁለተኛ ባለጠጋ ነኝ ብለሃል። ኃጢአቶቹ እነዚህ ሁለቱ ናቸው። አንደኛው ለብ ማለት ነው ማዕከላዊ መሆን፣ በእምነትም ማዕከላዊ መሆን፣ በምግባርም ማዕከላዊ መሆን፣ መነኩሴም ሲሆን ማዕከላዊ መሆን፣ ወይ እንደ መነኩሴ አለመሆን፣ ወይ እንደ ዓለም በዚህ ዓለም እንዳሉ ክርስቲያኖች አለመሆን፣ ለክርስቲያንም እንደዚያ ወይ እንደ አሕዛብ የለየለት ከሃዲ አለመሆን፣ ወይ ደግሞ እንደ አማኝ በተግባር አማኝ አለመሆን፣ በምግባሩ ወይ እንደማያምኑት የማያምኑት የራሳቸው ስነ ምግባር አላቸው። እንደዚህ አይነት ስነ ምግባርም የለንም። ወይም ደግሞ እንደ አንድ ክርስቲያን ክርስቲያናዊ ምግባር የነጻ የተቀደሰ የለንም። አንዱ ድካም ይሄ ነው ለብ ማለት። ሁለተኛው ደግሞ ለራሳችን የተለየ ግምት መስጠት፣ ባለጸጎች እንደሆን፣ አዋቂዎች እንደሆን፣ ትክክል እንደሆን፣ መንፈሳዊ እንደሆን፣ መንገዳችን ትክክል እንደሆነ መታመን፣ ግን ደግሞ እንደዚያ ሳይሆኑ መገኘት። ታዲያ መንፈሳዊ ሕክምናውን የእግዚአብሔር ቃል እንዲህ ብሎ ያስታውሰዋል። ባለጠጋ እንድትሆን ይላል። ባለጠጋ እንድትሆን በእሳት የነጠረውን ወርቅ አንድ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስ ሁለት እንድታይም ዓይኖችህን የምትኳለውን ኩል ሶስት አይደለም ይልና ምን ይላል? ከኔ ትገዛ ዘንድ እመክርሃለሁ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ተመልከቱ፣ ሶስት ነገር ነው ያስፈልጋል የተባለ። አንደኛ የነጠረ ወርቅ አይደለም ነው አይደለም። ሁለተኛ ነጭ ልብስ፣ ሶስተኛ ኩል። እነዚህ ያስፈልጉሃል። እነዚህ ያስፈልጉሃል ብሎ ብቻ አይደለም ያዘዘው። እነዚህን ከየትም አምጣ አይደለም ያለው። ከማን ግዛ ነው ያለው? ተናገር ውስጥ ከማን ግዛ ነው? ከእኔ ትገዛ ዘንድ ያስፈልጋል። ስለዚህ አንድ ሰው መንፈሳዊ ሀብትን ማግኘት የሚችለው ከማን ብቻ ነው ማለት ነው? ከእግዚአብሔር ብቻ ነው። ምን ማለት እንደሆነ ትንሽ ማብራራት ያስፈልጋል። በእውነቱ አንድ አባ ቴዎፋን የሚባል የ18ኛው ክፍለ ዘመን አባት እንዲህ የሚል ቃል ተናግሯል። ክርስቲያኖች ያላቸው ክርስትና ኦርቶዶክሳውያንን ማለት ነው ሁለት አይነት ነው ይላል። አንደኛው ሰዎች በተማሩት በሰሙት በተረዱት መጠን ይሄ ነው እምነት፣ ይሄ ነው ምግባር፣ ይሄ ነው አምልኮ፣ ይሄ ነው ቅዳሴ፣ ይሄ ነው ውዳሴ፣ ይሄ ነው ቸርነት፣ ይሄ ነው ደግነት ብለው በራሳቸው መረዳት የሚኖሩት የክርስትና አይነት አለ ይላል። ሁለተኛው ደግሞ ሰዎቹ እኔ ምንም የለኝም፣ ደሃ ነኝ፣ አቅምም የለኝም፣ አይምሮዬም ደግሞ ነው፣ ክፉን ከደጉ ጽድቁን ከኃጢአት መለየት አልችልም፣ አንተ ምራይ ብለው ራሳቸው ሙሉ በሙሉ በእግዚአብሔር ላይ ጥለው መንፈስ ቅዱስ የሚመራቸው ሰዎች የክርስትና ሕይወት አለ ይላል። ግልጽ ነው ሐሳቡ አይደለም? እና ይህን ሲያጠቃልለው ምን ይላል? ሰዎች በራሳቸው መረዳት መጠን የሚኖሩት የክርስትና አይነት በኋላ መብራቱን ይዘው ዘይቱን እንዳልያዙት አምስቱ ሰነፎች ነው። የሚያጸድቅ ይመስላቸዋል፣ አያጸድቅም። የሚበራ ይመስላቸዋል፣ አይበራም። የእውነት ትክክል ይመስላቸዋል። ክርስቶስ መጥቶ እስኪገለጥ ድረስ ጉድለቱን አያውቁትም። ይጠቅመናል ብለው ያደርጉታል፣ ግን አይጠቅማቸውም። ያ በራሳቸው መረዳት ላይ ያለ ነው። እውነተኛው ክርስትና መንፈስ ቅዱስ እንደ ዘይት ማለት መንፈስ ቅዱስ በፈቀደው እግዚአብሔር በፈቀደው ሲጸልዩ እነሱ የወደዱት እንዲሆን ሳይሆን እግዚአብሔር የወደደው እንዲሆን ይህን የፈቃድ ሳይሆን ያንተ ፈቃድ ይሁን፣ እኔ ክፉ ደጉን አንተ ለይልኝ፣ አንተ አመልክተኝ እያሉ ትምክህታቸውን እግዚአብሔር ላይ አድርገው እግዚአብሔር ያሰቡት ያለሙት ነገር ሳይሆን ሲቀር እንኳን ሳይበሳጩ እግዚአብሔር አልፈቀደውም ማለት ነው፣ እግዚአብሔር አልወደደውም ማለት ነው። የሚገጥማቸው በሽታ ቢሆን ረሃብ ቢሆን ስደት ቢሆን ስራት ቢሆን መከራ ቢሆን እግዚአብሔር ለኔ የፈቀደው ይሄ ነው እያሉ የእግዚአብሔርን ፈቃድ እየመረመሩ ያ የሚከተሉት የነዚያ ብቻ ነው ለጽድቅ የሚያበቃው ይላል ክርስቲያኖች። ለዚህ ነው ተመልከቱ ከኔ ግዛ ነው የሚለው። ይኸው ካንተ የመሰለህን ይሄ ነው ጾም ትክክለኛው። አሁን ለምሳሌ አንዳንድ ሰው እስከ ማታ 11 ሰዓት ውሎ አንድ ሰዓት ከምሽቱ አንድ ቀን በ24 ሰዓት አንድ ጊዜ በልቶ ማደርን እንደ ትክክለኛ ጾም ሊቆጥረው ይችላል። ደግሞ እውነትም ስናየው ትልቅ ጾም ነው እንዲህ ያለ ጾም። ግን እየተመካበት የሚሆን ከሆነ አይጠቅመው፣ የራሱ ነዋ። እንዲህ አርጌ በዚህ እንዲሆናለው እያለ ማለት ነው። ከዚያ ይልቅ በጣም
ፈቃደ እግዚአብሔርን በመከተል ሌላ ሰው ሊበልጠው ይችላል። ክርስቲያኖች አንዳንድ ሰዎች ጾም ከማጽናታቸው የተነሳ ሰውነታቸው ደክሞ መጸለይ ሁሉ እስኪያቅታቸው ሊጾሙ ይችላሉ። ክርስቲያኖች እና ያንን በቃ እንደዚህ ብለህ ተጋድለሃል ብሎ የሚይዝልን አይምሰላችሁ። እውነት ለመናገር ከፍጹም ትህትና አሁን ከፈቃደ እግዚአብሔር ጋር ከሆነ በፈቃደ እግዚአብሔር በ3 ቀን አንድ ቀን የሚበሉ አሉ፣ በሳምንት አንድ ቀን የሚበሉ አሉ። ከዚያ እንደ ኤልያስ አንድ ቀን በልተው 40 ቀን የሚቆዩም ይኖራሉ አሉም ደግሞ። እነዚህ ግን በራሳቸው ብርታት አይደለም የሚያደርጉት፣ በእግዚአብሔር ፈቃድ ብቻ ነው የሚያደርጉት። ያለ እግዚአብሔር ፈቃድ ምንም አያደርጉ። አሁን የአባ መቃርስ ዘይሴሰይ ቆቆሃ የሚለው ስንክሳራችን ቆቅ የሚበላው የአባ መቃርስ ታሪክ ስናየው ታሪኩም ራሱ የተገለጠው እኮ ለምናኔ የመጣ አንድ መነኩሴ አባ መቃርስ ባለበት ጫካ ደረሰ። አባ መቃርስ ይውላል፣ ግን በእግዚአብሔር ፈቃድ ታዞለት አንድ ቆቅ ይዝና እያበሰለ ይበላል። ሲያየው መነኩሴው ሳቀ። ደሞ መነኩሴ ነኝ ይላል፣ አያፍርም። ስጋ እየበላ ልክ ነው፣ መነኮሳት ስጋ አይበሉም። አባ መቃርስ ግን ሕግን ጠብቆ አልፎ በፈቃደ እግዚአብሔር ታዞለት፣ ተመልከቱ፣ ከሕግ በላይ ሆኖ ይሄን በእግዚአብሔር ፈቃድ እስከ መመገብ የደረሰ። ያኛው አዲስ መነኩሴ ግን ሲያየው ተናደደበት። ደግሞ ምንኩስና ሊያሰድባልና ሊከሰው ወደ ፓትርያርኩ ሄደ። ሄዶ ከሰሰው። ምንኩስናን የሚያስነቅፍ የሚያሰድብ በጾም በምን ሳይል ስጋ የሚበላ መነኩሴ አለ አለ። ያው ጠንቋቆች ናቸው የድሮዎቹ አባቶች። ቀጥታ አልሰማውም። እውነት መሆኑን የሚያጣራ አንድ መነኩሴ ጨምሮ ላከው። ሲልኩት በፊት ያ መነኩሴ ሲያየው አባ መቃርስ ያንን የሚነቅፈው መነኩሴ አላየውም ነበር። አሁን ግን ሲሄዱ እግዚአብሔር ገድሉን ለመግለጽ ምን አደረገለት? በየቀኑ በእግዚአብሔር ታምራት አንዳንድ ቆቅ እየመጣ ይያዝለታል። በዚያ ቀን 3 ቆቆች ተያዙለት። እንዴት ዛሬ 3 ቆቅ ተያዘልኝ ብሎ ሲያስብ 2 መነኮሳት በአካባቢው አየ። ውይ እግዚአብሔር ድህነቴን አውቆ እንግዳ ማስተናግድበት ሰጠኝ ብሎ ደስ አለው። ቆቆቹን አረደ፣ አዘጋጀ፣ አበሰለ። የመመገቢያ ሰዓታቸው ሲደርስ አባቶቼ እንኩ ብሉ ብሎ ባህታውያን ዘወር ብለው ለብቻቸው ነው። ሌላውን ሲበሉ አያዩም፣ ሌላውንም እንዲያያቸው አያደርጉም። እነሱ ግን ይሳሳቃሉ። እኛም ስጋ የምንበላ መስሎት አቤት ይሄ ወዳ መነኩሴ እያሉ እሱ ቆቁን እየበላ እነሱ አላያቸውም። ዘወር ሲል ቆቆቹን አልበሏቸውም፣ ስጋውን አልበሉትም። እሱ ግን በልቶ ጨርሶ ምነው አባቶቼ ለእናንተ እኮ ነው ያበሰልኩት አላቸው። አይ እኛ እንዳንተ ስጋ እንበላም፣ እኛ መነኩሴዎች ነን፣ ስጋ እንበላም አሉት። በተመክሆ ማለት ነው። እንግዲህ አሁን ተመልከቱ፣ እነዚህ ናቸው ባለጸጎች እንደሆኑ የሚያምኑት፣ በራሳቸው ጽድቅ የሚታመኑት፣ ስጋ ባለመብላታቸው የተሻለ እንደሆኑ የሚያስቡት። ለዚህ ነው እውር ነህ ድሃ ነህ አታውቅም አንተ እውር ነህ የተባለው። ለዚህ ነው የሉዱቃው አለቃ ነው እንዴ ያለና አባ መቃርስ በሉ አምጡ ብሎ ተቀብሎ እፍ ሲልባቸው ክንፍ አውጥተው በረሩ ይላል ነው ያቆቁት። ይዛ ጊዜ ደነገጡ፣ ይቅር በለን አሉ። እንደገና ወደ ፓትርያርኩ ሄደው ኧረ እንደዚህ ያለ ተአምር የሚያደርግ ነው አሉ ብለው ተናገሩ። ፓትርያርኩ ተደነቀ፣ ለንጉሱ ነገረ። በዘመናችን እንዲህ ያለ አባት ተገኝቷል፣ ሂደን እንሳለም በረከት እንቀበል ብለው ንጉሱ ፓትርያርኩ ሰራዊት አስከትለው ሄደው ልክ አባ መቃርስ ያለበት ቦታ ሲደርሱ እግዚአብሔር ክብሩን ሊገልጽላቸው ወዶ ልክ እንደነ ኤልያስ ሲያርግ ሲሰወር አሳያቸው ይላል። አባታችን በረከትን ስጠን አሉት። እባክህ ቃል ተናገረን አሉት። እና በዚያ ጊዜ እንዲህ አላቸው ይላል፣ መነኩሴ ትህርምት ካህን ትምህርት ባያበዛ ኖሮ አይታበይም ነበር። ምክንያቱም እነሱ ባላቸው ዕውቀት ይመካሉ። እውርነት ማለት ይሄ ነው ክርስቲያኖች፣ በመንፈሳዊነት ማለት ነው። ከእንዲህ ያለ በራሳችን ጽድቅ ከመመካት እግዚአብሔር ያደነን። ለዚህ ነው ከኔ ግዛ ነው ያለው። ተመልከቱ፣ ከራስህ አትግዛ። በራስህ ጾም አትመካበት፣ በራስህ ስግደት አትመካበት፣ በራስህ ምጽዋት አትመካበት። ያ ካንተ የሰበሰብከው አይጠቅምህም። ከኔ ግዛ በፈቃድ እግዚአብሔር በታዛዥነት በትህትና። እንደውም የሚለው በእሳት የነጠረ ወርቅ ማለት ተፈትኖ ያለፈ እምነት ይኑርህ። እነዚህም 3ቱንም ይተረጉማቸዋል አባቶች። በእሳት የተፈተነ ወርቅ የተባለው ንጹህ እምነት የጠራ ያን በእሳት በደንብ የጠራ ወርቅ ነውር እንደሌለው ምንም ነገር እንደማይገኝበት እምነትህ ሕጸጽ፣ ጥርጣሬ፣ ምንታዌ ቅዱስ ያዕቆብ እንዳለው በሁለት ሐሳብ የሚገፋ የሚያመነታ ሰው ከእግዚአብሔር አንዳች የሚያገኝ አይምሰለው ነው የሚለው አይደለም። እንደዚህ ያለ አይኑርም። የተፈተነ እምነት ይኖራችሁ።
በእምነታችሁ መካከለኛ አትሆኑ፣ ልብ አትበሉ፣ ተግባራዊ እምነት። ይህን ወርቅ ከኔ ግዛ። እውር ነህ አንተ፣ ምንም የለህም። እንደምታስበው አማኝ አይደለህም። እንደምትገምተው እምነት የጠራ አይደለም። መሪ ብትሆን፣ አስተማሪ ብትሆን፣ አዋቂ ብትሆን፣ ተርጓሚ ብትሆን፣ በእኔ ዘንድ ያለህ እምነት ግን ከኔ የተገኘ አይደለም። በራስህ መረዳት፣ በራስህ እውቀት ላይ የተመሰረተ ስለሆነ አልቀበልህም። እምነታችን ከሱ ለመግዛት አምላካችን እግዚአብሔር ይርዳ። ታስታውሳላችሁ ደቀ መዛሙርቱን ጌታ ዛሬ ስለ እምነት አላስተምርም እንጂ በነገራችን ላይ በመጽሐፍ ቅዱስ ደቀ መዛሙርቱ ብዙ ጊዜ ተአምራት ካደረጉ በኋላ ጌታ ደጋግሞ የገሰጻቸው እምነተ ጎደሎዎች እያለ ነው። ታስታውሳላችሁ ቅዱስ ጴጥሮስ በባህር ጌታ ሲሄድና ጌታ መሆኑን ሲያውቁት ጌታ ሆይ እኔም እንዳንተ በባህሩ ላይ እንድመጣ እዘዝ አለው። አዘዘና አለው። ጴጥሮስ መራመድ ጀመረ። በኋላ ዝቅ ብሎ ባህሩን ሲያይ ፈራ። ፍርሃትና ጥርጣሬ ሲያድርበት መስጠም ጀመረ። ጌታ ሆይ አድነኝ ብሎ ጮኸ ይላል። ጌታ ምንድነው ያለ? አንተ እምነት ምን የሆነህ ነው ያለ? ይጉድልህ። አይገርማችሁም? በባህር ላይ እስከ መራመድ ደርሶ ጴጥሮስ የእምነት ጉድለት ከተገኘበት እኔና እናንተ ምን ያህል የእምነት ጉድለት ይገኝበት ይሆን? ማቴዎስ 17 ላይ እንደተጻፈው ያን አንድ ሰው ልጁን አምጥቶ ፈውሱልኝ አላቸው። ደቀ መዛሙርቱ አጋንንት ሲያወጡ ነው የኖሩት። የዚህን ሰው ልጅ ግን መፈወስ አቃታቸው። መጥቶ ወደ ጌታ ጮኸ። ደቀ መዛሙርቱ ልጄን ሊፈውሱት አልቻለም፣ እባክህ ፈውስልኝ አለ ይላል። እና አነጋገሩ ራሱ ተግሳጽ የሚገባው ስለነበር ጌታ ገስጾታል። ለምን? ደቀ መዛሙርቱ አልቻሉም ነው ያለው። የማን ድክመት ነው ያደረገው? የማን ድክመት ነው ያደረገው? አሁን እኛ እንደምንለው ግሸን ሄድኩ አልዳንኩም፣ እንትን ሄድኩ አልዳንኩም፣ እንትን ሄድኩ እንትንም እናሻግረዋል። ጌታ ገስጸው አንተ እምነት የጎደለሃልና የሱ እምነት ችግር ነው፣ የደቀ መዛሙርቱ ችግር ብቻ አልነበረ። ደቀ መዛሙርቱም በኋላ ደግሞ ጠየቁት፣ ጌታ ሆይ እኛ ልናወጣው ያልቻል አንተ ግን ያወጣው ስለምንድን ነው አሉት ይላል። ስለ እምነታችሁ ማነስ። ስለ እምነታችሁ ማነስ። ተመልከቱ፣ አጋንንትን እያወጡ የእምነት ማነስ ከተገኘባቸው የኛ እምነት የጠራ ወርቅ ነው ብላችሁ ታምናላችሁ? ምን ያህል ድካም እንዳለብን አስቡ ክርስቲያኖች። እንደምናስበው አይደለም እምነታችን፣ እንደምንናገረው እንደምንፎክረው አይደለም። ቢኖረን እንኳን በእኛ መረዳት ላይ የተንጠለጠለ ነው። ከእግዚአብሔር ያገኘ ነው፣ የተገለጸ የነጻ የጠራ ፈተና የሚያሻግር አይደለም። የጠራው ወርቅ ከኔ ግዛ፣ የጠራ እምነት። ለዚያ ነው ደቀ መዛሙርቱ ጌታ ሆይ እምነት ጨምርልን፣ እኛም እምነት ጨምርልን ብለን እሱ እንዲጨምርልን መልካም ፈቃዱ ይሁን። ነጭ ልብስ ራቁትነትህን እንድትሸሽግ አለ። ያ አባት የሎዶቅያው አባት እኮ ራቁቱን አልነበረም። ባለጸጋ ያጌጠ የተኮነሰነሰ ነበር። ውስጡ በእግዚአብሔር አይነት ሲታይ ግን ራቁት። አሁን እኛም ብዙዎቻችን እንደዚህ አለ። በማስመሰል ጽድቅ ከብረናል። በእውነቱ በማስመሰል ጽድቅ ጻድቅ ሆኖ ለመታየት መጣጣር፣ ሰዎች ሁሉ የተለየ መንፈሳውያን እንደሆን ግምት እንዲሰጡን፣ የተሻልን እንደሆን ምዕመናን እንደዚህ አይነት አስተያየት እንዲኖራቸው እንደ ተሻልን ቆጥረው የተለየ መባ የተለየ ስጦታ እንዲሰጡን ምንኩነሰነሰው በጣም ብዙዎች ነን በእውነቱ። በነገራችን ላይ እውነተኛ መንፈሳዊነት ከዓለም ሰዎች የተደበቀ ነው። በፍጹም እውነተኛ መንፈሳዊ ሰው ሌላ መንፈሳዊ የሆነ ሰው ብቻ ነው የሚያውቀው፣ ሌላ ዓለም አያውቀው። መንፈሳዊን ሰው የሚያውቀው መንፈሳዊ ሰው ብቻ ነው። ዓለም አያውቀው። ዓለም የሚያውቀው መንፈሳዊ ሰው የለም በእውነቱ። ይሄማ የዓለም መንፈስና የእግዚአብሔር መንፈስ አንድ ሆኗል ማለት ነው። የለም። ጻድቅን ጻድቅ ነው የሚያውቀው፣ የበቃን የበቃ ነው የሚያውቀው። መንፈሱ ርቱ የሆነ መንፈሱ ርቱ የሆነውን ያውቀዋል። መንፈሱ ርቱ ያልሆነው ሰው የሆነውና ያልሆነው አይለይ። ማስመሰሉን ብቻ ነው የምንከተለው። ራቆትህና ነጩን ልብስ ከኔ ግዛ አለ። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 22 ላይ ወይም ሉቃስ 15 ላይ ስለጠፋው ልጅ የተሻለ ልብስ አልብሱት ነው ያለው አይደለም? ልብሱን አውልቁና የተሻለ ልብስ ምን አድርጉት? ልብስ የጸጋ እግዚአብሔር መመለስ ምሳሌ ነው። የምን መመለስ ነው? የምን ምሳሌ ነው አልኳችሁ? ጸጋ እግዚአብሔር ተራቁተናል፣ አሁን ተለይቶናል፣ ረድኤት የለንም፣ ራቆታችን ነን። ንግግራችን አያምር። በዚህ ዘመንማ እንደው እኮ በጣም አስገራሚ ነገር እኮ ነው በእውነቱ። ለመናገር ራሱ ይከብዳል። አሁን ያለንበትን የውርደት መጠን ለመናገር አስቸጋሪ። እግዚአብሔር በቸርነቱ የጸጋውን ልብስ ያልበሰ። ሶስተኛ ምን ያስፈልግሃል ነው ያለው? ኩል ለዓይንህ አጥርተህ እንድታይ። አንተ ግብዝ አይደለም የሚለው በማቴዎስ ወንጌል ላይ የሌላውን ኃጢአት የሌላውን መርፌ ታይዘን ካንተ ዓይን ያለው ምሰሶውን አስቀድመ ምን አደርጋለሁ? አሁን እኛ ኩል ዓይንን እንደሚያጠራው መንፈሳዊ ዓይናችን ድፍርስ ነው።
የሆነ ዕውቀት ቢኖረን የሆነ ትምህርት ቢኖረን ዲፍረንስ ነው። ይሄ ፈሊጥ የሚባለው ለይቶ ማየት ጽድቁንና ኃጢአቱን እውነቱንና ሐሰቱን ጠቃሚውንና ጎጂውን ይሄ ማስመሰሉንና እውነተኛውን መንፈሳዊ ሕይወት አናውቀውም። መለየት አልቻልንም። መንፈሳዊ አይናችን አልጠራ። ስለዚህ ኩል ያስፈልጋል። አሁን አስተውሉ። ከኔ ግዛ ነው የሚለው። ከክርስቶስ ያልተገዛ ከሱ ያልተገኘ ነገር አንዳችም አይረዳም ክርስቲያን። እነዚህን ሶስት ነገሮች መግዛት ያለ የሚጀምረው ግን ይሄ ኩል የሚባለውን ሲተረጉሙ የመጀመሪያው የእግዚአብሔር ቃል ነው። ክርስቲያኖች የእግዚአብሔር ቃል ሕግህ ለእግሬ መብራት ለመንገዴ ምንድን ነው ያለ ዳዊት? ብርሃን ነው አይደል ያለው? ብርሃን ነው። የእግዚአብሔር ቃል ያሳያል። የእግዚአብሔር ቃል በነገራችን ላይ ራሳችንን እንድናይ የሚያደርግ በተለይ በወንጌል የተጻፉት ትእዛዛት ደጋግመን እያነበብን የምንጸልይ ከሆነ አጥርተን ማየት እንጀምራለን። ይታየናል ድክመታችን። ቅድም እንዳልኳችሁ የመንፈሳዊነት ምልክቱ የራስን ኃጢአት በዝቶ ማየት ነው። እያንዳንዱ ሰው የራሱ ኃጢአት በዝቶ ከታየው እውነተኛ መንገድ ላይ ነው ያለ ነው ማለት ነው። ይሄ ኩል ያስፈልገናል። ይሄ ኩል የእግዚአብሔር ቃል ነው። ይሄ ኩል ከእግዚአብሔር ጸጋ ከእግዚአብሔር መንፈስ ቅዱስ የሚገኝ የራስን ኃጢአትና ድክመት እያሳየ ራስን የሚወቅስና ወደ እውነተኛው ንስሐ የሚመራ ነው። አምላካችን እግዚአብሔር እነዚህ መንፈሳዊ ገንዘቦች አግኝተን በእውነቱ ከእግዚአብሔር ጋር ለመታረቂያ ያብቃን። የመጨረሻው የዚህ ቃል እዚህ ለሎዶቅያ አለቃ የተጻፈለት ቃል በደጅ ቆሜ ምን አደርጋለሁ? ኳኳለሁ። እግዚአብሔር ደጃችን ነው፣ ሩቅ አይደለም። ክርስቲያኖች ብዙ ቦታ በመሄድ አይደለም እናገኘው። በእያንዳንዳችን የልቡና ደጅ ላይ እያንኳኳ ነው ያለው። በበሽታ የሚያንኳኳበት አለ፣ በስራት የሚያንኳኳበት አለ፣ በችግር የሚያንኳኳበት አለ፣ በቃሉ የሚያንኳኳበት አለ። በተለያየ መንገድ ወደ እርሱ እንድንመለስ እግዚአብሔር ያንኳኳል። እና አሁን ግን ከእናንተ ጋር አይደለሁ ነው ያለው። የሎዶቅያውን አለቃ በቁርባናችሁም አልገኝም እኮ ነው። ከውጭ ነኝ ማለት ቁርባናችሁ ራሱ አይሰምርም አያድንም ማለት እኮ ነው። ገና አልገባሁም እናንተ እኛ ጋር ነው ትላላችሁ እንጂ እኔ ከእናንተ ጋር አይደለሁ፣ እኔ ከደጅ ነኝ ገና ነው የሚለው። ክርስቶስ ከደጅ ሆኖ አያሳስናችሁ? የሚያምር ቤተ መቅደስ ሰርተን የሚያምር ቅጽር ሰርተን ወንበሩን ግቢውን አሳምረን ልብሳችን አሳምረን ቀጸላው መገናጸፊያው ስዕሉን አሳምረን እግዚአብሔር ከደጅ ሲሆን አያሳዝናችሁ? በእውነት ይሄ ሁሉ ምን የመሰለ ነገር አድርገን ክርስቶስ ከደጅ ሲሆን ከዚህ በላይ ምን ያሳዝናል? እውነት ለመናገር ክርስቶስ ከደጅ ነው። ክርስቲያኖች ለብዙዎቻችን ከደጅ ነው። ከደጅ ነው ክርስቶስ። እያንኳኳ ነው ደግሞ ያለው በጦርነቱ በሌላ ረሃቡም በችግሩም ኧረ ተው ኢትዮጵያውያን ተመለሱ፣ የኢትዮጵያ ቤተክርስቲያን ተመለሽ ያለ እያንኳኳ ነው እግዚአብሔር። ይሄ እንደ ባለ ጸጋ ያልናገረው ብዬ ነው እንጂ አንድ ሊቅ ለዚያ ሎዶቅያ ለነበረው ሊቀ ጳጳስ እንደ ንጉሥ ሆነ ይለዋል፣ እንደ ባለ ጸጋ ሆነ ይለዋል። እንደዚህ ዓለም ባለ ጸጋ ተምነሸነሸ፣ መንፈሳዊነት ራቀው፣ ትህትና ራቀው፣ ከምዕመናን ጋር ያለው ግንኙነትም ልክ እንደ ባለ ስልጣን። አሁን የኛ ቤተክርስቲያን በፕሮቶኮል የታጠረች ናት። በፕሮቶኮል በደረጃ በጣም የሚያስፈራ ነው። በነገራችን ላይ የኢትዮጵያ ቤተክርስቲያን ራሷን ማየት አለባት። ኧረ ተው ተመለሱ እያለ ነው እግዚአብሔር። ከፍ ያለ ትዕቢትና መምነሽነሽ ውስጥ ነው ያለው። ክርስቶስ እየተጣራ ነው፣ እየገሰጸ ነው፣ በሰማዕትነቱ እየተጣራ ነው፣ በሚደርስብን መናቅ፣ መዋረድ፣ መገፋት እየተጣራ ነው። አሁን ግፍ እኮ አይደለም የሚፈጸምብን፣ ማንኳኳት ነው። ተመለሱ፣ ግድ የላችሁም፣ እኔ ከእናንተ ጋር ልሆን እፈቅዳለሁ፣ ደጃችሁ ላይ ነኝ፣ ከእናንተ መራቅ አልፈልግም፣ እያንኳኳው ነው፣ ክፈቱልኝ እኮ ነው ያለው እግዚአብሔር። ሌላ ምንም አይደለም ያለው። ተመለሱ፣ እኔ ልግባ፣ ያን ጊዜ አብሬያችሁ እራት እበላለሁ፣ ያን ጊዜ ቁርባናችሁ ይሰምራል፣ ያን ጊዜ ምልጃችሁ ያማልዳል፣ ያስታርቃል፣ ያርጋል። አሁን ግን ከእናንተ ጋር አይደለሁም ነው ያለን። መክፈት ያስፈልጋል፣ ትህትና ያስፈልጋል፣ ማስተዋል ያስፈልጋል። ይሄ ሁሉ የሚደርስብን እግዚአብሔር ቢጣላን ነው፣ በኃጢአታችን ነው፣ በጥጋባችን ነው ማለት በጣም ያስፈልጋል። ክርስቲያኖች ብንመጻደቀው ብንኩነሰነሰው ምንም የሚጠቅመን ነገር የለም። 3 ቀን እንደ ነነዌ ይበቃናል። ከተመለሰ ይበቃናል። አባቶቻችን በዚህ በመጽሐፍተ መነኮሳት እኮ ብለዋል። አንድ ሰው በጣም የተከማቸ ኃጢአት ሰርቶ ሄዶ እንዴው ይሄን ኃጢአቴን እግዚአብሔር እንዴው በ3 ዓመት ይቅር ይለኛል አለው ይላል። 3 ዓመት ብዙ ነው አለው ይላል። እሺ እንግዲያው በ3 ወር ይቅር ይለኛል አለው ይላል። 3 ወርም ብዙ ነው አለው። እንዴት ይቅር ይለኛል ሲለው ከልብህ ከተመለስክ 3 ቀን ይበቃሃል አለው።
ከተመለስን እኮ ቀን ብዛት አይደለም የሚያስፈልገው። ሌላ እግዚአብሔር ዋና የሚፈልገው የልባችን መመለስ ነው። ለሰራነው ኃጢአትማ ቀስ እያለ ለሁላችን እንደ ስራችን መክፈሉ ስለማይቀር ዳዊትን ንስሐ ቢቀበልም እኮ ስለ አንድ 4 ይክፈል ያለውን እኮ ከፍሎታል እኮ አይቀርም። ያን እንከፈላለን። የስራችንን ነገር የዘራናትን ሳናጭድ በሰፈርንባት መስፈሪያ ሳይሰፈርልን በበደልናት መጠን ሳንቀጣ እኮ አንቀርም። ቢያንስ ግን ከተመለስን ረድኤቱ ወደኛ ይመጣል፣ ይቅርታው ይመጣል፣ ምሕረቱ ይመጣል፣ ጸሎታችን ይሰምራል። እውነቱን ለመናገር ተመልሰን ከእግዚአብሔር ጋር ለመታረቅ ያብቃን። ካልሆነ ግን ልተፋ ነው ይላል ክርስቲያኖች። ካልሆነ ከባድ ነገር ይመጣል። ክርስቲያኖች እንደ ሀገርም እንደ ቤተክርስቲያንም ከባድ ጥፋት ነው የሚጠብቀን ከዚህ በኋላ ካልተመለስን። እንዲህ እያለ አንቀጥልም። መቀጠል ከፈለግን ደጃችን ቆሞ የሚያኳኳውን ክርስቶስ ማስገባት አለብን። ዕውርነታችን፣ ድህነታችን ማወቅ አለብን። ራቆታችን መሆናችን ማስተዋል አለብን። እምነታችን ያልጠራ እንደሆነ ልብ ያለ እንደሆነ መረዳት አለብን። አስተሳሰባችን፣ አመለካከታችን አሁን ይሄ አለ። አሁን እንደው ለምሳሌ ይሄን ወቅት የምናልፈው እንዴት ነው ቢባል ምን እናገረዋለን? ግን ያ በድፍረስ አይን የምናየው ነው፣ ያልጠራ ነው። ኩሉን እንግዛው፣ የእግዚአብሔርን ቃል እንመርምር። ወደ አባቶቻችን እንዴት ነው ያለፉት? ያን ጊዜ አጥርተን እናያለን። ያን ጊዜ እንደ ፈቃዳችን ሳይሆን እንደ እግዚአብሔር ፈቃድ እንፈጽማለን። ያን ጊዜ እንታረቃለን። ያን ጊዜ ወደ መስዋዕታችን ወደ መንበራችን ይገባል። መስዋዕቱ ላይ ይገኛል፣ ያርጋል፣ አብሮን ይበላል፣ አብረነው እንበላለን፣ እናሸንፋለን። እሱ ዓለሙን ድል ነስቶታልና እና መወዳቸውን ገስጻለሁ ይላል። ተግሳጽ አድርገን ተቀብለን እንደ ነነዌ ሰዎች ከልብ ንስሐ ገብተን ከእግዚአብሔር ለመታረቅ ያብቃን። ይቆየን። ወስብሐት ለእግዚአብሔር።